ዘመቻ ብላቴ ሲታሰብ ክፍል 1 መልሱ ይህ ነው። እነሱ ከረኛ እስከመሆን ተነስተው ሲያበቁ ለእሱ ዓላማቸው ተፈልገው ሲያበቁ ይህን ያደርጋሉ። ይቀውናል፣ ደፍረውናል፣ ብታምኑም ባታምኑም በቁም ሞተናል። የአዲስ አበባ ዩኒቨርሲቲ ልደት አዳራሽ ከአፍ እስከ ገደፉ በተማሪዎች ጢም ብሎ ሞልቷል። የፌዴራላዊት ሪፐብሊክ ኢትዮጵያ ፕሬዝዳንት፣ የኢሰፓ ዋና ጸሐፊና የጦር ኃይሎች ዋና አዛዥ ጓድ መንግስቱ ኃይለማርያም በመድረኩ ላይ ተሰይመዋል። ወቅቱ የደርግ ወታደር በጎጃምና በሰሜን ሸዋ ከወያኔ ጋር ከፍተኛ ትንቅንቅ የሚያደርግበት ነበር። ሊቀመንበሩ ጦርነቱ ያለበትን ሁኔታ ካስረዱ በኋላ እልህና ንዴት በቀላቀለበት ስሜት እሳት ጎርሰው እሳት ለብሰው ጠረጴዛውን በውድ እየነረቱ ለመልስ ማሰቢያ ጊዜ በማይሰጥ መልኩ ተሰብሳቢውን ጠየቁ። ውይይት ነው? ሰላማዊ ሰልፍ ነው? ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ? ሊቀመንበሩ አንገታቸውን ዘንበል አድርገው በእጃቸው የያዙትን ብዕር እያሽከረከሩ ለግማሽ ደቂቃ ያህል ከታገሱ በኋላ ጫን ባለ ድምፀት ንግግራቸውን አሳረጉ። መልሱ ይሄ ነው።